አሁን ስልጣን ላይ ያለው አሃዳዊ የሆነውን ስርዓት ነው የሚያራምደው እንጂ እውነተኛው ፌደራሊዝም መሬት ላይ አውርዶ እየሰራበት አይገኝም ይላሉና እንዴት ነው አሁን አሃዳዊ ሲሉ ምን ሊሉ ፈልገው ነው? እንግዲህ የሀገራችን ፌደራሊዝም ከዚህ በፊት ያሉ ሰዎች እንደሚሉት እነሱ የሰጡትም አይደለም ወይ ደግሞ ዛሬ የወጡ ሰዎች እንደሚሉት ህዋት የሰራው አይደለም። የህዝቦች ትግል ውጤት ነው። ኢንተሌክቹዋሊ ከወሰነው የነ ኃይሌ ፊዳ የነ ዋለልኝ መኮንን ውጤት ነው። ፕራክቲካሊ ካየነው ግን በከተማም ይሁን በዱር መሳሪያ አንስተው የታገሉት ወጣቶች ውጤት ነው። ሀገሪቷ የተገነባችው በጭቆና ላይ ስለነበረ የተጨቆኑት ብሔሮችና ከዛ ብሔሮች የፈለጉት ኃይሎች በእውቀትም ደረጃ ሆነ በትጥቅ ደረጃ ከፍተኛ ትግል አድርገው ነው አሃዳዊ ስርዓት በመናድ ፌደራላዊ ስርዓት ስንል ህዝቦች በክልላቸው ላይ ራሳቸውን በራሳቸው የሚያስተዳድሩበት ስርዓት መጣ። ፌደራሊዝም ሁለት ነገር አለው። አንዱ ስትራክቸራል ነው፣ ሁለተኛው ዲቮሉሽን ነው። ስትራክቸራል ስንል አስተዳደራዊ መዋቅር ነው። ፌደራሊዝም አንዱ አስተዳደራዊ መዋቅር ነው። ሁለተኛው ግን የስልጣንና የሀብት ክፍፍል ነው። መዋቅሩን አቋቁመሽ በዛ መዋቅር ልክ ስልጣንና ሀብት ማተከፋፊ ከሆነና ስልጣንና ሀብት ማዕከል ላይ ታፍኖ የሚቀመጥ ከሆነ ፌደራሊዝም የለም፣ የተማከለ አስተዳደር ነው የሚኖረው። ሙሉ ፌደራሊዝም የለም፣ ግማሽ ነው ማለት ነው። ስለዚህ በኢህአዴግ ወቅት የነበረው ፌደራሊዝም ግማሽ ነበር። አስተዳደራዊ ፌደራሊዝም ነበረ። የኦሮሚያ ክልል አለ፣ የትግራይ ክልል አለ፣ የአማራ ክልል አለ፣ አስተዳደራዊ መዋቅር አለ። ግን ከሱ ጋር ሊሄድ የሚችል ክልሎች ራሳቸውን በራሳቸው ለማስተዳደር የሚያስችላቸው ሙሉ ስልጣንና በክልላቸው ውስጥ ያለውን ሀብት ለመጠቀም የሚያስችል አቅምና ፈቃድ አልነበራቸውም። ስልጣን በመካከል እንደተማከለ ነው የቀጠለው። ስለዚህ ሙሉ አልነበር። የኛ ትውልድ ትግል መጀመሪያ በአባቶቻችን ትግል የመጣው መዋቅራዊ አድሚኒስትሬቲቭ ወይም አስተዳደራዊ የፌደራል አካል ሙሉ እንዲሆን ስልጣን እንዲሁም ሀብት ላይ ክልሎች ያላቸው ቁጥጥር ትሩ ፌደራሊዝም እንዲመጣ ነው የታገል ነው። አሁን ያሉ ሰዎች እሷን ማሳጣት ይፈልጋሉ። አንደኛ ስልጣን በተማከለ መልኩ እንዲሄድ ይፈልጋሉ። ሁለተኛ በመጀመሪያው ፌዝ የአስተዳደራዊ ፌደራሊዝሙ እየተዳከመ እንዲሄድ ሚኒንግለስ እየሆነ እንዲሄድ ይፈልጋሉ። ከዛ በኋላ ወደ ክልሎችን በማፍረስ ጂኦግራፊክ የሆነ የተማከለ ስርዓት መገንባት ይፈልጋሉ። ያ ግን ለዚህ ሀገር የሚያዋጣ አይመስለኝም። የሚያዋጣው ሀገር እንደ ሀገር እንድትቀጥል ከተፈለገ፣ የህዝቦች ሀቅ እንዲመለስ ከተፈለገ፣ ፍትሃዊነትና እኩልነት እንዲመጣ ከተፈለገ የተጀመረውን የአድሚኒስትሬቲቭ ስትራክቸሩን የአስተዳደራዊ መዋቅሩን እውነተኛ በሆነ በክልሎች ራሳቸውን በራሳቸው እንዲያስተዳድሩ፣ በፌደራል ደረጃ ደግሞ የሚገባቸውን እንደ አስተዋጽኦአቸው እንደ ብዛታቸው ስልጣንና ሀብትን የሚካፈሉበት ኃላፊነትንም የሚጋሩበትን ስርዓት መገንባት ያስፈልጋል። ይሄን ለማድረግ ዲሞክራሲያዊ መንግስት መገንባት፣ በህዝብ የተመረጠ መንግስት፣ መልቲ ፓርቲ ዲሞክራሲና መልቲናሽናል ፌደራሊዝም ኢንሴፐረብል ናቸው። ለኢህአዴጎች ስንላቸው እንደነበረው መልቲናሽናል ዲሞክራሲ ህብረ ብሔራዊ ዲሞክራሲ ለመገንባት ከፈለገሽ መልቲ ፓርቲ የብዛትነት ያለው የፓርቲ ሲስተም ግዴታ ነው የሚሆነው። የአንድ ፓርቲ አውራ ፓርቲ ሲሉት በአውራ ፓርቲ ፌደራል ስርዓትን ማካሄድ አይቻልም። ምክንያቱም ፌደራሊዝም የስልጣንን ዲቮሉሽን ይጠይቃል፣ የስልጣንን አለማማከልን ይጠይቃል፣ ዲሞክራሲን ይጠይቃል። ያለ ዲሞክራሲ እውነተኛ ሙሉ ፌደራሊዝም አይመጣም። ኢህአዴጎች የአንድ ቡድን የበላይነት የአንድ ፓርቲ የበላይነት ስለፈለጉ አይዲዮሎጂካሊ ፌደራሊዝሙ ትክክል ነው ብለው ቢያስሙ ራሱ ፌደራሊዝም ዲሞክራሲ ከመጣ ስልጣን እናጣለን ስላሉ ፌደራሊዝሙ ሙሉ እንዳይሆን አኮሰሰው ተቆዩ። አሁን ያሉ ሰዎች ደግሞ የአንድ ፓርቲን የበላይነት በአንድ ግለሰብ የበላይነት አምባገነንነት መመስረት ስለሚፈልጉ ያለ መመስረት ደግሞ ኢቭን ያሉት የተዳከሙት ክልሎች ራሱ ጋይዳ ሆነ ብለው ስለሚያስቡ እሱን ሊያፈርሱ እየሞከሩ ነው ያሉት። ያ ግን ለሀገር ችግር እያባባሰ የሚሄድ እንጂ ወደ ዲሞክራሲ ማሻገሩ ቀርቶ ከብዙ ጣጣ የተረፈችውን ሀገርም ወደ ማፍረስ የሚያደርስ ስለሆነ ትክክል ነው ባይ አይደለም። እንደኔ በፖለቲካ ምህዳር ውስጥ እንከራከረው። አሃዳዊ ስርዓት ለኢትዮጵያ ይጠቅማል የሚሉት ኃጢያት ነው፣ ይሰቀሉ ባይ አይደለም። ምንም ችግር የለው። ለኢትዮጵያ የሚያዋጣ አሃዳዊ የተማከለ ስርዓት ነው ካሉ እንከራከር፣ ወደ ምርጫ እንቅረብ። ህዝቡ እሱ ይሻለናል ካለ እነሱን ይምረጥ። ለኢትዮጵያ የሚሻለው የፌደራል ስርዓት ነው። የፌደራል ስርዓት ለኢኮኖሚ እድገትም ለህዝቦች መብትም ለሀገር አንድነትም ይጠቅማል ብለን እኛ እንከራከራለን። ህዝቡ ከተመቸው እኛን ይምረጥ። በዛ መልኩ ሀገር እናስተዳድራለን። የሚቀጥለው ዙር ላይ ሊያሸንፉ ይችላሉ፣ እናሸንፍ እንችላለን። እኛ የምንመርጠው ትግል ይሄ ነው።